بسم الله الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد السلام عليكم ورحمة الله وبركاته إن شاء الله በዚህ ቪዲዮ ድግምትን ስለሚሰሩ ሰዎች ይሆናል ማለት ነው። ይሄ ድግምት የሚባለው ነገር አሁን ላይ ሙስሊም የሆነውም አካባቢ ሙስሊም ያልሆኑትም አካባቢ ያው ነው፣ ምንም ልዩነት የለውም። ሁሉም ቦታ ላይ በስፋት ይሰራል ማለት ነው። ይሄ ነገር ከምንድነው የሚመጣው ከተባለ ከምቀኝነት ከሂስድ ነው የሚመጣው። ድግምት መነሻው ሰው በምቀኝነት ተነሳስቶ ነው ድግምት የሚያደርገው ማለት ነው። እማን ላይ ነው የሚያደርገው? የሚያውቀው ሰው ላይ፣ ጎረቤቱ ላይ ሊሆን ይችላል፣ የሀገሩ ልጅ ላይ ሊሆን ይችላል። በቃ የሚያውቀው ሰው ላይ። የማያውቀው ሰው ላይ ከሆነ አይነሳሳም ለዛ ነገር፣ ምክንያቱም ስለማያውቀው ያን ሰውዬ በምቀኝነት ተነሳስቶ እንትን አይልበትም ማለት ነው። ይሄ ሰዎችን አላህ በሰጣቸው ነገር ላይ አንመቅ፣ ምክንያቱም መነሻው ምቀኝነት ስለሆነ ማለት ነው። አላህ ሱብሓነሁ ወተዓላ ምን ይላል? አም የሕሱዱነ ናስ፣ ሰዎችን ይመቀኛሉ እንዴ? ዐላ ማ አታሁም አላሁ ሚን ፈድሊህ፣ አላህ ከትሩፋቱ ስለሰጣቸው ሰዎችን እንዴት ይመቀኛሉ? ፈቀድ አተይና፣ በርግጥ ሰጥተናል አለ ኢብራሂም፣ ለኢብራሂም ቤተሰቦች አልኪታብ መጽሐፍን፣ ወልሕክመተ ጥበብን፣ ወአተይናሁም ሙልከን ዐዚማ፣ ከትልቅ የሆነንም ስልጣን ሰጥተናቸዋል። እናንተ የተራ ነገር ነው እንደሚገርማችሁ፣ ጥሩ መኪና ስለያዘ ሀብታም ስለሆነ ብር ስላለው ይሄ ነው የሚገርማችሁ? ይሄ አይገርማችሁ? ለኢብራሂም ቤተሰቦች ጥበብን መጽሐፍን እንደዚሁም ታላቅ የሆነን ስልጣን ሰጥተናል። ከኢብራሂም ቤተሰቦችን ለምሳሌ ሱለይማን እንውሰድ። አላህ ሱብሓነሁ ወተዓላ ትልቅ የሆነ ስልጣንን ሰጥቶታል። ከዛም በፊት ለማንም ያልሰጠውን፣ ከዛም በኋላ ለማንም የማይሰጠውን ማለት ነው። ከዚህም በኋላ ለማንም የማይሰጠውን፣ ከዛም በፊት ለማንም ያልሰጠውን ስልጣን አላህ ሰጥቶታል። ጦርነት ሲዘምት ጅኖች አብሮ ይዘምታሉ፣ አዕዋፋቶች አብሮ ይዘምታሉ። ህንፃ ላሰራቢ ቆሙ ጂኖች ትላልቅ ህንፃዎችን፣ የሚገራርሙ ህንፃዎችን ይሰራሉ። የሆነ ነገር ቢፈልግ ከአንዱ ሀገር ወደ ሌላ ሀገር ለመሄድ ቢፈልግ ማለት ነው በሰከንድ ውስጥ ይሄዳል በነፋስ። እንደ አይነት ስልጣን ሰጥተናል ለኢብራሂም ቤተሰቦች። እና ሰዎችን አትመቅኙ፣ እንዴት ትመቀኛላችሁ ይላል አላህ። ጠይብ እስኪ የምታውቀው ሰው አላህ ብር ስለሰጠው ጥሩ ነገር ስለሰጠው እንዴት ትመቀኛለህ? ከዛ አልፈህ እንዴት ድግምት ታደርጉበታላችሁ? እንዴት ድግምት ይደረጋል? እስልምናችሁን ቀብድ ሰጥታችሁ አላህ ሱብሓነሁ ወተዓላ ወማ ከፈረ ሱለይማን ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናሰ ሲሕር፣ ሱለይማን አልካደም፣ ድግምትን አልተማረም አላስተማረም። ወላኪነ ሸያጢነ ከፈሩ፣ ሸያጢኖች ግን ክደዋል፣ ተምረዋል፣ ድግምትን አስተምረዋል። ድግምትን መማር ወይም ደግሞ የሆነን ሰው ለመጉዳት ደጋሚ ስር ሄዶ ድግምት አሰርቶ ሲህር አሰርቶ ሰውን ለመጉዳት ሰው ላይ ማድረግ ይሄ ከእስልምና ያወጣል። የታላላቅ ዑለሞች ፈተዋ ነው። ለሼኽ ሷሊህ ፈውዛን ሌሎችም አላህም በቁርአን ተናግሯል። ኩፍር ነው። እንዴት ሰውን በቃ የሆነ ነገር ለማድረግ ሴት ጥሩ ትዳር ስለያዘች የምታውቂያት እሷን ከትዳር ለማለያየት ምንድነው የምትጠቀሚው? እሷን ስለሌለ አንቺ የእሷን ባል ታገቢዋለሽ ወይ? የሆነ ሰው ሀብታም ሆነ አገኘ፣ አላህ ሰጠው፣ እሱን የሆነ ነገር አድርጋችሁት አሳበዳችሁት። እሺ የእሱ ሀብት ወደ እናንተ ሊመጣ ነው? ይሄ በጣም ትልቅ ወንጀል ነው፣ ከእስልምና የሚያወጣ ነው። ምን ልትጠቀሙ ነው እንደዚህ እናንተ እስልምናችሁን ቀብድ አስይዛችሁ ሰውን ለመጉዳት የምትነሱት? አላህን ፍሩ፣ አላህን ፍሩ። ከእስልምና የሚያወጣ ከባድ ወንጀል ነው ድግምት። ሰላም አለይኩም።